በአንድ አመት ውስጥ አዲስ ቋንቋ መማር፣ ቪዲዮ ኤዲቲንግ መሰልጠን ወይም አንድን ዲጂታል ስኪል ማስተር ማድረግ ብትችሉ ምን ያህል ነገር በህይወታችሁ ልትለውጡ እንደምትችሉ ታውቃላችሁ? ብዙ ሰው አዲስ ስኪል መማር ይፈልጋል፣ ግን ጊዜ የለኝም ይላል። ነገር ግን አንድን ስኪል ማስተር ለማድረግ ግዴታ ቀኑን ሙሉ ለዛ ስኪል ጊዜያችሁን ማጥፋት የለባችሁም። ዛሬ በዚህ ቪዲዮ በቀን 1 ሰዓት ብቻ ኢንቨስት በማድረግ በአንድ አመት ውስጥ የትኛውንም አይነት ዲጂታል ስኪል ማስተር የምታደርጉበትን የ1 ሰዓት ህግ ወይም 1 hour rule የማስረዳችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ወደ ቪዲዮ እንሂድ። በቀን 1 ሰዓት በጣም ትንሽ ትመስላለች፣ ነገር ግን በአንድ አመት ውስጥ 365 ሰዓታት ነው የሚሆኑት ማለት ነው። 365 ሰዓት ማለት ደግሞ የትኛውንም አይነት ዲጂታል ስኪል ማስተር ለማድረግ ከበቂ በላይ ነው። ይህች ጥቃቅን የሆነችና ወጥነት ባለው ወይም ኮንሲስተንትሊ በሆነ መንገድ የምንሰራት ይህች ተግባር መጨረሻ ላይ ማንም ሊገምቱ የማይችል ትልቅ ውጤት ታመጣለች ማለት ነው። አብዛኛውን ሰው በቀን 7 ሰዓት 8 ሰዓት ይመድብና አንድን ስኪል ማስተር ለማድረግ ይሞክራል ማለት ነው። ከተወሰነ ጊዜ በኋላ ግን ይሰለችና ያቆመዋል። ትልቁና ቁልፉ ነገር ብዙ ሰዓት መመደብ ሳይሆን ይህችን በቀን 1 ሰዓቷን ኮንሲስተንትሊ በሆነ ወጥነት ባለው መንገድ መጠቀም መቻል ነው። እንግዲህ ይህችን 1 ሰዓት እንዴት በሚገባ ውጤታማ በሆነ መንገድ መጠቀም እንደምንችል የሚያሳይ 3 መሰረታዊ ደረጃዎችን ላሳያችሁ። የመጀመሪያው ዲኮንስትራክቲንግ ዘ ስኪል። ይህ ልንማር የመረጥነውን ስኪል እንግዲህ በትንንሽ ክፍሎች መከፋፈል ማለት ነው። ትልቁ ነገር አብዛኛው ሰው እንደምታውቁት ቪዲዮ ኤዲቲንግ መማር ይፈልግም ሳይክ ዝም ብሎ እንትን ይለውና ያደበላልቀውና በቃ ሳይሳካለት ብዙ በመድከሙ ሳይሳካለት ወደ እንቷል ማለት ነው። ነገር ግን ከፋፍለን ያ ስኪሏን ማየት ያስፈልገናል። ለምሳሌ በቪዲዮ ኤዲቲንግ ብናይ የመጀመሪያው ሳምንት ካቲንግ ኤንድ ትሪሚንግ ብቻ ልትሰራ ትችላለህ። ቪዲዮዎችን መቆራረጥ፣ ማስገባት፣ እነዚህ ነገሮችን በደንብ ራስን ታያለህ ማለት ነው መጀመሪያው ሳምንት። በዛ ሁለተኛው ሳምንት ላይ ደግሞ ሳውንድ ኳሊቲ ላይ ትኩረት ሰጠህ ደግሞ የድምጽ ማስተካከያዎች ላይ እንዴት እንደምታስተካክል ምናምን በደንብ አድርገህ ራስን ታስተምራለህ ማለት ነው። ከዛ ሶስተኛ ሳምንት ይመጣል። ሰርድ ዊክ ላይ ከለር ግሬዲንግ የቀለም ማስተካከልም በደንብ አድርገህ ትማራለህ ማለት ነው። አስባችሁ በአንድ ሁሉን ድብልቅልቅ አድርገን ከመማር እነዚህ ይሄን አንዱን ስኪል ከፋፍለን መማራችን በጣም ብዙ ነገር ያቀልልናል ማለት ነው። ይሄን ቴንሽን የሚሆነው ነገር ያቀልልናል ማለት ነው። በዚህ አንፃር ከሆነ ጊዜ በኋላ ማንም ሊገምተው ማንም ሊጠብቀው የማይችል ከሚያስቡት በላይ ነው በአንድ ትልቅ ለውጥ የምናመጣው ማለት ነው። ሁለተኛው እንግዲህ ምንድነው ይሄ ሪሙቭ ዲስትራክሽን ማለት ነው። እኛን ሊበጠብጡ ሊያውኩ የሚችሉ ነገሮች በደንብ አድርገን ማስወገድ ማለት ነው። ስልካችን ሳይለንት ማድረግ ነው። ለምሳሌ መኝታ ቤታችን ሆነ ቆልፈን ምንም አይነት ሰው እንዳያገኘን ማድረግ ነው። ስልካችን ሳይለንት ማድረግ፣ ሁሉንም ሶሻል ሚዲያዎችን ማጥፋት፣ የትኛውንም አይነት ኖቲፊኬሽን እንዳይገባ ያን ሁሉ ኦፍ አድርጎ ሙሉ ለሙሉ ትኩረታችን እዚህ ኤዲቲንግ ላይ ብቻ ማድረግ። እንግዲህ ለ1 ሰዓት ናት፣ በጣም ቀላል ለ1 ሰዓት ይሄን ማድረግ ማለት ነው። እና ሙሉ ለሙሉ ኮንሰንትሬት ሆነን ዲፕ ኮንሰንትሬት እንድንገባ ማድረግ ማለት ነው። ወደ ሶስተኛው እንሂድ። ሶስተኛው በተግባር መሞከር ነው። እንግዲህ አንዳንዴ ቲዮሪ ምንም አይነት ፕራክቲስ ከሌለው ዝሌም እንደ ሽባ ነው የሚሆነው ሰው በተግባር የሚተገብረው ነገር ከሌለው ማለት ነው። የመረሳት ሊሆን ብዙ ልክ ከፍተኛ። ስለዚህ 1 ሰዓት አለች ብለናል። 30 ደቂቃዋን የሆነ ቪዲዮ ታያለህ ወይም የሆነ ቲዮሪ ፓርት ትማራለህ። ከዛ የተረዳውን ነገር በ30 ደቂቃ ደግሞ መሞከር አለብህ። በየቀኑ እያንዳንዷን የተማራሃትን ቲዮሪዋን ወይም በቪዲዮ ያያትን ነገር በተግባር ደግሞ መሞከር መቻል ማለት ነው። ይሄ ነው ሶስተኛው በጣም ትልቁ ብዙ ሰዎች የሚሳሳቱት ማለት ነው። ከዛሬ ጀምሮ በሶሻል ሚዲያ ላይ በቲክታክ፣ በዩቲዩብ፣ በፌስቡክ የምታባክኗትን 1 ሰዓት ብቻ እደግመዋለሁ 1 ሰዓት ብቻ በመጠቀም ራሳችሁ ነገ ትልቅ ቦታ ለሚያደርሳችሁ ጉዳይ ላይ በማዋል በዚህ 1 አመት ውስጥ ከፍ ያለ ቦታ ላይ ደርሳችሁ እንደምትገኙ እርግጠኛ ነኝ። ቤተሰብ እንግዲህ በዚህ 1 አመት ውስጥ ምን አይነት ስኪል መማር እንደምትፈልጉ እስኪ ኮሜንት ላይ ጻፉልኝ፣ በሚገባ ያዋለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ውስጥ እንገናኝ። መልካም